አለ ለክሙ ጸሐፍት ፈሪሳውያን ለቤተ ክርስቲያን መሪዎችና ለቤተ መንግስት ዛሬም አስተዳዳሪዎችና ባለስልጣናት የስልጣን ካባቸውን ደርበው ሁሉን አዋቂ ነን ይላሉ። መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 23 ቁጥር 1 ላይ ሲናገር እንዲህ አለ። እናንተ በሙሴ ወንበር የተቀመጣችሁ ጸሐፍት ፈሪሳውያን ሕዝቡን ግን እናንተ በጣታችሁ መንካት የማትፈልጉትን በሰው ላይ ተብትባችሁ የምትጭኑ ሁሉን አዋቂ ነን የምትሉ ሕዝቡን ግን ከባድ ሸክም እንዲሸከም ይገፋፋሉ፣ እነሱ ግን በጣታቸው እንኳ አይነኩትም። ይህ የዛሬዎቹ አጭበርባሪዎች መታወቂያ ነው። ወትውህጡ ገመለ ወትነጥፉ ጻጹተ ግመልን የሚያክል ትልቅ ኃጢአታችሁን ሰውራችሁ ትንኝ የምታክል ጥቃቅን ጥፋት ላይ የምታተኩሩ ዕውራኖች፣ ለቤተ መንግስትና ለቤተ ክህነት ለቤተ ክርስቲያን አንዳንድ አጭበርባሪ መሪዎች፣ እናንተ ግዙፋን የሀገር ማፍረስ፣ የህዝብ እልቂት፣ የፍትህ መጓደል ግመሉን ውጣችሁ እያለፋችሁ ስለ ትንኝ ደንቦች ግን ሌላውን ትከሳላችሁ። የራሳችሁን ግዙፍ በደል ደብቃችሁ በሌላው ላይ የምትፈርዱ አምህርተ ዕውራን የዕውራን መሪዎች ናችሁ። በኖራ የተለሰኑ መቃብሮች ለትመስሉ መቃብራተ ግልቡሱሳን የጻድቃን መቃብር ሐውልቱ በውጪ ሲታይ እጅግ ያማረ ውስጡ ሲከፈት እዙ ፈሶ ስጋው ተልከስክሶ ጅማቱ ተበጣጥሶ ለዓይን የሚያስጠላ ለአፍንጫ የሚከረፋ ነው። መድኃኒታችን ኢየሱስ ክርስቶስም ለነዚያ ፈሪሳውያን የሚመስሉትን የእነሱን ባህሪ ትገልጥ በዚህ ቃል ገልጿቸዋል። ለከተማና ገጠር መሪዎች የጥንቱ ታሪክ እየመለስን ነው በማለት በከተማ የጻድቃን መቃብርና አብያተ ክርስቲያናትን በኖራ ስትለስኑ ትውላላችሁ። በገጠር ግን አብያተ ክርስቲያናት ሲቃጠሉና ካህናት ሲታረዱ ቆማችሁ የምታዩ አስመሳዮች ናችሁ። ውጫችሁ በከተማ ሐውልት ያጌጠ፣ ውስጣችሁ ግን በንጹሐን ደም የከረፋችሁ ናችሁ። በቤተ ክርስቲያን ስም የሚነግዱ ማህበራትና ቤተ ክርስቲያን ራሷ የክርስቶስ ማህበረ ተዋሂዶ ሆና ሳለች በተዋሂዶ በቤተ ክርስቲያን ስር ማህበር እናቋቁም የሚሉ በቤተ ክርስቲያን ስም ማህበር እያቋቋማችሁ ተከታይ ግርሳ የምታፈሩና የድሃውን ገንዘብ በዕቁብ ስም የምትበሉ ሁሉ የጻድቃን መቃብር የምታድሱ መስላችሁ ውስጣችሁ ግን በክፋት የበከተ ነው። እስከ መቼ በቤተ ክርስቲያን ስም ትነግዳላችሁ? የክርስቶስ መንጋ ለሆዳችሁ ሲሳይ እያደረጋችሁ ሁሉ ፍርዳችሁ በመቃብር ውስጥ እንዳለው ግማት የጸና ነው። አይቴ ታውሩ ወዴት ትሄዳላችሁ? እናንተ አስመሳዮች በቤተ ክርስቲያን ስም ዕቁብ የምትጥሉ በገጠር ካህናት የምትገድሉና በከተማ የሐሰት ኖራ የምትለስኑ ሁሉ ንስሐ ግቡ። ቤተ ክርስቲያን የድህነት ስፍራ እንጂ የንግድና የፖለቲካ መጫወቻ አይደለችም። ጌታችን መድኃኒታችን ኢየሱስ ክርስቶስ ለጸሐፍት ፈሪሳውያን የተናገረው የገሰጸበት ያ የእሳት ቃል ዛሬም በእናንተ ላይ ጸንቶ ይቆማል። እናንተ ተረፈ ፈሪሳውያን፣ የዘመኑ ፈሪሳውያኖች እስከ መቼ ድረስ ነው ቤተ ክርስቲያንን በእንዲህ አይነት ሁኔታ የምታሳፍሯት? ደግሞ ስለ እናንተ እግዚአብሔር መንፈስ ቅዱስ ቢናገር ራሱ የእናንተን ግርሳ ቀስቅሳችሁ ተነገረን፣ ተሰደብን የምትሉ እናንተ ከንቶች፣ ወጪቱ ውስጡ ኩባያውን ውስጡን የማታጥቡ ውስጡ በክቶ ከርፍቶ ውስጡ ዝጎ ውጭውን ለታይታ የምታጥቡ እነዛ ጸሐፍት ፈሪሳውያን ረጃጅም ልብስ ይለብሳሉ፣ ሰፊ የሆነ ልብስ ይለብሳሉ። ዛሬም በቤተ እምነታችን ውስጥ በቤተ ክህነታችን ውስጥ አበው ይለብሳሉ። በትክክል ነው። ሁሉንም እንችላለን ሆደ ሰፊ ነን ስሉ ይለብሳሉ። ነገር ግን ከልብሱ ጋር የማይገናኙ ልብሱን ለጌጥ ያደረጉ ብዙ ከንቶዎች አሉ። ውጪያቸው መልካም የሚመስል ውስጣቸው ግን የተበላሸ፣ በውጪ ለታይታ ያማሩ ልብሶችን ለብሰው ጻድቃን መስለው የሚታዩ ውስጣቸው ግን እጅግ የተበላሸ የበከተ
እናንተ የመንጋ መሪዎች መቼ ይሁን እናንተ ራሳችሁ ንስሐ የምትገቡ? መቼ ይሁን እኛ ለራሳችን ንስሐ የምንገባ? መድኃኔዓለም ኢየሱስ ክርስቶስ ለእነዚያ ጸሐፍት ፈሪሳውያን ሲናገራቸው እንዲህ አላቸው፣ እናንተ እማትገቡም ሰውም እንዳይገባ ታደርጋላችሁ። እናንተ ከጦስኝና ከጤና አዳም አስራት በኩራቱን ግብሩን የምትሰበስቡ ከንቶች ብሎ መድኃኔዓለም ኢየሱስ ክርስቶስ ብፁዓን ሐዋርያት። ለዚህ ነው እንግዲህ መድኃኔዓለም ኢየሱስ ክርስቶስ ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍት ወፈሪሳውያን ኩሎ ብሎ የተናገረው። ዘመሃሩ ክሙ ግበሩ አለ። እነሱ የተናገሩትን ስለማያደርጉ እናንተ ግን በመንፈስ ቅዱስ ሆና በመንፈሳዊ ስራ ከነሱ ጋር በተግባር በስራቸው በጸያፉ ስራቸው ሳትተባበሯቸው ቃሉን ግን ስሟቸው ብሎ መድኃኔዓለም ኢየሱስ ክርስቶስ ተናገረ፣ ነግሮናል። ወይሰቱ ኮረበታቲሆሙ ልብሳቸውን የምታሰፉ የልብስ እነዚያ ጸሐፍት ፈሪሳውያን ያንን ልብስ ይለብሳሉ። ልብሳቸው ላይ የሆነ አረንጓዴ ሰማያዊ የሚመስል ልብስን ይጥፋሉ። በሚለብሱት በሰፋፊው ልብሳቸው ላይ ኦሪቱን ሕግጋቱን በልብሳቸው ላይ ይጽፋሉ። ኦሪት ሕግጋቱ ከአእምሯችን ተርፎ ልብሳችን ላይ እንኳን ሳይቀር ጽፈናል። እኛ ምሁራን ጻድቃን አዋቂዎች ነን ስሉ መድኃኔዓለም ኢየሱስ ክርስቶስ ግን ይህንን ከንቱነታቸውን ዝም ብሎ አላለፈም፣ ዘለፋቸው እንጂ። ዛሬም እንዲሁ ነው። እኛ ሊቃውንት ነን መምህራን ነን እያሉ ነገር ግን በስራ የሌለን ሆነን እስከ መቼ ይሁን የምንኖር? መድኃኔዓለም ኢየሱስ ክርስቶስ እንግዲህ እነዚህን ሲነግራቸው በብዙ መልኩ በእንዲህ አለ ለክሙ ጸሐፍት ወፈሪሳውያን መደለዋን፣ እናንተ ጸሐፍት ወፈሪሳውያን ወዮላችሁ። እናንተ ጸሐፍት ፈሪሳውያን ወዮላችሁ፣ መንግሥተ ሰማያትን እናንተ አትገቡም። እናንተ ኦ አብዳን ወእውራን፣ እናንተ አብዳ ሀኬተኞች ሆይ ወጪቱን የምትጠጡበትን ውጭውን ሳይሆን ውስጡን እጠቡ አለ።